ይህ ሰውዬ እናኬ ጋር መድረስ የለበትም። ምክንያቱም እኔ ታናሻችሁ የነሱ ታናሽ እበቀዋለሁ። ጥያቄውን ስሙትና ተፈርዳላችሁ እናንተ ራሳችሁ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ። እሺ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ተጠመቁ አይደለም ያለው፣ በኢየሱስ ስም ተጠመቁ አለ። ምን ይሆንላችሁ ዘንድ? ኃጢአታችሁ ይሰረይላችሁ ዘንድ። ኦኬ ኃጢአታችን የሚሰረየው በኢየሱስ ስም ነው ወይስ በጥምቀት ነው? የኃጢአት ስርየት በኢየሱስ ስም ወይስ በጥምቀት ነው? ጥቅሶቹ ብዙ ናቸው። ነገር ግን ሐሳቡ አንድ ስለሆነ ጠቅልዬ ልመልስለት። ባጭሩ ማለት የፈለገው የሚያድነው የኢየሱስ ስም እንጂ ጥምቀት አይደለም የሚለውን ሐሳብ ነው መናገር የፈለገው ባጭሩ። መጀመሪያው ምሳሌ ብቻ ልስጥህና ከዛ ወደ መልሱ ሄዳለሁ። ምክንያቱም ምሳሌው ራሱ ትክክለኛ መልስ ስለሚሆን ማለት ነው። ጥሩ ለምሳሌ ታመህ ሐኪም ቤት ሄድክ እንበል። መድኃኒት አዘዙልህ፣ መድኃኒቱን ይዘህ ገባህ። ሰው ጥያቄ ብጠይቅ እዚህ ላይ ምን የሚያድነው ምኑ ነው ብዬ ብጠይቅ ምን ትለኛለህ? ኦብቪየስሊ የሚያድነው መድኃኒቱ ትለኛለህ። ምክንያቱም ያድናል ብሎ የሰጡህ እንደሚያድንም ታምናለህ። ጥሩ ታዲያ እንዴት ነው የምትድነው ብልክ ምንድን ነው የምትለኝ? ስውጦ ነው አይደል የምትለው? የምትድነው ስትውጦ ነው። እሱም በውሃ ስትውጦ ነው የሚያድንህ አይደለም? በጣም ጥሩ። ሳትውጦ መዳን እንደሌለ ሁሉ መድኃኒቱ ያድነኛል ብለህ ብቻ አምነህ አሁን እንደሚያድን ታምናለህ። እንደሚያድን ስላመንክ ብቻ እስካልዋጥኮ ድረስ ያድናል ወይም ትድናለህ? አትድንም አይደለ? ከማም ሰው ኢየሱስ ክርስቶስ እንደሚያድን በኢየሱስ ክርስቶስም ኃጢአት ስርየት እንደሚገኝ ታምናለህ። ይሄ ማንንም የሚያምነው መጽሐፍ ቅዱስ ነው የሚለው ነገር ነው። ነገር ግን ስርዓቱን ካልፈጸምክ ወይም ደግሞ ስርየቱን ለማግኘት የሚያስፈልገው ስርዓት ካልፈጸምክ ልክ በውሃ በጥብጠህ እንደምትውጠው መድኃኒት በውሃ ተጠምቀህ መጀመሪያ አምነህ ማለት ነው። በውሃ ተጠምቀህ ልትድን ይገባል። ስለዚህ ቤተክርስቲያን እያለች ያለችው የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ነው። ነገር ግን ያንተ ኃጢአት የሚሰረየው እንደው ያንን ስርየት ለዛ ስርየት ተካፋይ የምትሆነው በኢየሱስ ስም አምነህ ስትጠመቅ ነው። የኃጢአት ስርየት የሚገኘው በጥምቀት በኩል ነው ብትለው እንጂ ቤተክርስቲያን ጥምቀት ነው የኃጢአት ስርየትን የሚያስገኘው አይደል። የኃጢአት ስርየትን የሚሰጠው ጌታችን ኢየሱስ ክርስቶስ አንድ እግዚአብሔር ነው። ነገር ግን ያንን የኃጢአት ስርየት የምታገኘው በጥምቀት በኩል ነው። አምኖ በመጠመቅ በኩል ነው ያንን የኃጢአት ስርየት የምታገኘው ነው የምትለው ቤተክርስቲያን ብቻ በጭ አሁን ከዚህ በላይ ማስረዳት አይጠበቅብኝም ብዬ አስባለሁ። ከገባ ካልገባህ ደግሞ የሚገባ ከዚህ በላይ ከኔ በላይ ያሉት አባቶች ከኔ በላይ ያሉት እና ኬና ሌሎቹ በደንብ አድርገው እንዲገባ አድርገው ያስረዱሃል። አመሰግናለሁ።